መውረስ እንችላለን። በምድር ሰላም በሰማይ ደግሞ የእግዚአብሔር መንግስት ልንገባ የምንችለው በኢየሱስ ክርስቶስ ስም ሐዋርያት ሥራ 2:38 3000 ሰዎች በአንድ ቀን የተጠመቁበት ጥምቀት ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ። ይህ የመዳን ተስፋ ለእናንተ ለልጆቻችሁ ጌታ አምላክም በሩቅ ለሚጠራቸው ሁሉ ነው ተብሎ ተጽፏልና። በዚያም ቀን 3000 ነፍሳት ተጠምቀው የመጀመሪያይቷ ቤተክርስቲያን በምድር ላይ እንደተመሰረተች አንዷ ቤተክርስቲያን አንዷ እምነት እቺ ነችና በምድርም ሰላም ለማግኘት በሰማይም ዳግም ተወልደን የእግዚአብሔር መንግስት ለማውረስ በመንገዱ በኢየሱስ ክርስቶስ ስም ተጠምቆ የኃጢአት ስርየት መቀበል ነው። ኢየሱስም ወደ ምድር ሲመጣ